ተጽዕኖ የተደረገባቸው ስለሆነ በጣም ነው የማዝነው። ልጆቼን እንዲያጠፉብኝ፣ እንዲገሉብኝ፣ ከማህበረሰብ እንዲያገሉብኝ አይደለም ያደረኩት፣ እንዲማሩ ነው። በወቅቱ እንዲማረጋ ነበረብኝ። ቁጣ ቤት ያፈርሳል፣ መታረቅ ህይወት ይገነባል ይባላል። ልጆችሽ ጋር ሰላም ማውረድ እጅግ ደስ ብሎናል። መታረቅ ድክመት አይደለም፣ ትልቅ ልብ ምልክት ነው። እናትነት ልጆቿ መነካት የሚነካት፣ የልጆቿ ስቃይ የሚያሰቃያት እንደሆነ እናውቃለን። ልጆችሽ መገለል፣ ሰዎች መጠላት ይሄ ስሜት ይሆናል አንቺን አሁን እየተሰማሽ ያለው። ግን ደግሞ ልጆችሽን የገሰጽናቸው ለእናቶቻችን ክብር ያለን እናቶችም ስለሆንን ነው። ልጆቹን የገሰጽናቸው በአደባባይ ስቃይሽን ያየ እናቱን የሚወድ ወላጅ የሆነ ሁሉ ነው። እነሱንም የገሰጻቸውም የተቃወማቸውም ያንቺን እንባ ያንቺን መበደል አይቶ ዝም የሚል አለ ብዬ አልልም። ምን የሚባል አባባል አለ መሰለሽ? እሳት ካነደዱ በኋላ ጭሱን አትዩት፣ ጭሱን አትከልክሉት እንደሚባለው ሁሉ አንቺም በደሉኝ፣ እናት የማይገባውን ግፍ ተገፋሁኝ ብለሽ በወጣሽበት ሰዓት ነው ወደ አንቺ ሳይድ አድርገን የቆም ነው። እናት ብትሳሳትም ሁሌ ትክክል ናት ብለን ስቃይሽ ነበር በአንቺ ጎን እንድንቆም ያደረገ። በቁጣ ሰዓት የምንናገረው ነገር ነገ ይጸጽተናል የሚባለው አንቺ በንዴት ውስጥ ሆነሽ የተናገርሽው ያለቀሽባቸው ነገሮች የኛን ልብ ነካን። እንዲህ ከመሆናችን በፊት ደግሞ ማሰብ መጠንቀቅ ነበረብን። ችግሮቻችን፣ መከራዎቻችን ከልጆቻችን ክብርና ስነ ልቦና አይበልጥምና አንዳንዴ እኛ ሰዎች ህመማችን ሲበዛ ቁስላችንን መሸፈን ያቅተናል። ግን እናት ከነዚህ ሰዎች ልዩ ናት። ልዩ የሚያደርጋትም ገበና ሸፋኝ ስለሆነች። ምክንያቱም ልጆቿ ሲሰበሩ እሷም ማብራት ትሰበራለችና። የምር ነው ምልሽ እህቴ፣ የቤት ጉዳይ ወደ ህዝብ ሲወጣ ልጆች በሰዎች መገለላቸው ይሄ ነገር እንደሚመጣ መጀመሪያ ማሰብ ነበረብሽ። ከቤተሰብ ጋር መጋጨት በእናንተ አልተጀመረም። አብዛኛውን ሰው ከቤተሰቡ ከአንዱ ጋር የተጋጨ የተጣላ ይኖራል። ምክንያቱም ማንም ማር ተላልሶ አይኖርምና። በቤተሰብ ውስጥ ግጭት አለ ማለት ጥላቻ አለ ማለት አይደለም። የቤተሰብ ጠብ ቀላል ነው፣ ወደ አደባባይ ባይወጣ መልካም ነው። ቤት የማይፈታውን ችግር ሶሻል ሚዲያ አይፈታውም። ሶሻል ሚዲያ በባህሪው የያዘውን በቀላሉ አይለቅም። ከመናገራችን በፊት ብናስብ መልካም ነው። ብቻ ሰላም መስፈኑ በጣም እጅግ ደስ ብሎናል። መጀመሪያ መሆን የሚገባው መጨረሻ በመሆኑ ግን አዝነናል። ሶሻል ሚዲያ ላይ በአደባባይ ከመውጣት ሽማግሌ ሰብስበው ይቅርታ መጠየቅን የመሰለ ነገር የለም። ያም ሆኖ ሳይረፍድ መታረቃችሁ ደስ ብሎናል። አሻሮ ሁለት አይቆላም። ይህን ስህተት እንደማትደግሙት እርግጠኛ ነኝ። እኛ ወላጆች ደግሞ ማስተዋል ያለብን ነገር አለ። ልጆቻችንን ወለድናቸው እንጂ አልወለዱንም። ልጆቻችንን መቅጣት፣ መስመር ማስያዝ የኛ ኃላፊነት ነው። የእናት ኃላፊነት እኮ ልጅ መውለድ ብቻ አይደለም፣ ማስተማር፣ መጠበቅ፣ በስርዓት ማሳደግ እና በፍቅር ማሳደግም ነው። ሌላው ደግሞ በጣም ሊሰመርበት የሚገባው ነገር ልጆቻችን ሰው መበቀያ አይደሉም፣ ወይም በቀል መወጣጫ አይደሉም። ልጆች በረከት እንጂ በቀል መበቀያም አይደሉም። ለምናደርገው ለምንናገረው ነገር ጥንቃቄ ደግሞ ማድረግ ተገቢ ነው። እግዚአብሔር ማስተዋልን ያድለን።